ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ከመሰረቱ ማንበብና መጻፍ ለተቸገሩ ወንድሞቻችን አዳርሱልኝ እያልኩ ከወዲህ አሳስባለሁ። አማርኛን እንዲሁም እንግሊዘኛን ከመሰረቱ ማንበብ መጻፍ ለማይችሉ ይህ እድል ሳይገጥማቸው ቀርቶ በሰው ሀገር ተሰደው አሊያም ደግሞ በስራ ቦታ፣ በንግድ፣ በማንኛውም ሁኔታ ላይ ሆነው ነገር ግን ማንበብና መጻፍ የሚያስቸግራቸው ወንድሞቻችን ካሉ እነሱን ከመሰረቱ ገና ከመሰረቱ እያስተማርና ነው የምንገኘው። ለዚህ ቻናል በድጋሚ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ ቤተሰብ ሆኖ በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ቲክቶክ ላይ በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። ቀለል ባለ ሁኔታ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ መጻፍ እንድትችሉ ማንበብ እንድትችሉ እንዲሁም ስማችሁን ማትለዩ ስማችሁን መለየት እንድትችሉና በእንግሊዘኛ የሰውን ስም መጻፍ እንድትችሉ የራሳችሁንም ሌሎችንም እንዲሁም ማውራትም እንድትችሉ በትንሹ እናደርጋለን ማለት ነው። ማውራት የማትችሉት ማውራት እንድትችሉ፣ ማንበብ የማትችሉት ማንበብ እንድትችሉ እንዲሁም መጻፍ የማትችሉት ደግሞ መጻፍ እንድትችሉ እናደርጋለን። እናንተ የሚጠበቅባችሁ ይህን ቪዲዮ ከመጀመሪያው እስከ መጨረሻው ረጋ ብላችሁ በመመልከት የራሳችሁን ውሳኔ አስቀምጣችሁ መማርና መለወጥ እንድትችሉ እናደርጋለን ማለት ነው። በዚህን ጊዜ አለመማር አለመለወጥ ምን ያህል የአእምሮ ሸክም እንደሆነ ታውቁታላችሁ። ብዙዎቻችን መማር ፈልገን ሳንማር የቀረነ ጊዜው ሳይመቸን ቀርቶ ያለንበት ሁኔታ ሳይመቻቸልን ቀርቶ ሳንማር ቀርተን ነገር ግን ዛሬ የሆነ ቦታ ላይ ሄደን ኢቨን ማስታወቂያ ማንበብ ሊሆን ይችላል፣ አሊያም ደግሞ ሰዎች በእንግሊዘኛ እያወሩ ማዳመጥ አቅቶ ሊሆን ይችላል፣ የተጻፈ ነገር ሰጠውን መመለስ አቅቶ ሊሆን ይችላል። ስልካችን ላይ ኢቨን ቴክስት ተጽፎልን እንኳን ለመመለስ የተቸገርነው ብዙዎች አለን። ስለዚህ እናንተ ደግሞ ቀለል ባለ ሁኔታ ቴክኖሎጂው ባመጣልን በዚህ ረቂቅ በሆነ ቤታችን ላይ ቁጭ ብለን በቀላሉ ማንበብና መጻፍ እንችላለን ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ከዚህ በፊት ግን ይህንን ቪዲዮ አይታችሁ ጽፋችሁ አንብባችሁ ደግሞ ቴሌግራም ግሩፕ አለ፣ እዛ ላይ ያስቀምጡልኝ። እያንዳንዱን ስህተቱን እያረሙ የምልክላችሁ ይሆናል ማለት ነው። ከዚህ ጋር እንደምታዩት መልካም ምኞታችን ስንገልጽ እንዴት አድርገን ነው መግለጽ የምንችለው? መልካም ምኞታችን እንዴት እንግለጽ? ያ ማለት በእንግሊዘኛ ለምሳሌ በአማርኛ መልካም ቀን ይሁንላችሁ ካልነ በእንግሊዘኛ ምን እንላለን? መልካም ቀን ይሁንላችሁ ካልነ በእንግሊዘኛ ምን ብለን ነው መጻፍ የምንችለው? ወይስ የተጻፈልን ነገር መልካም ምኞት የሚገልጽ ከሆነ እንዴት አድርገንስ መረዳት እንችላለን? ይህ ማለት እዚህ ጋር እንደምታዩት ሃቭ ኤ ናይስ ዴይ፣ ሃቭ ኤ ናይስ ዴይ ማለት መልካም ቀን ይሁንላችሁ፣ መልካም ቀን ይሁንልህ፣ መልካም ቀን ይሁንልሽ እንላለን ማለት ነው። ስለዚህ ሃቭ ኤ ናይስ ዴይ፣ ሃቭ ኤ ናይስ ዴይ መልካም ቀን ይሁንላችሁ። እዚህ ጋር ደግሞ ሃቭ ኤ ናይስ ላንች፣ ሃቭ ኤ ናይስ ላንች፣ ሃቭ ኤ ናይስ ላንች ሚንስ መልካም ምሳ ይሁንላችሁ። ሃቭ ኤ ናይስ ላንች መልካም ምሳ ይሁንላችሁ። ላንች ማለት ምሳ ማለት ነው። ናይስ ማለት መልካም፣ ኤ ናይስ ሃቭ ማለት አለኝ ወይም የሆነ መኖርን የሚገልጽ ማለት ነው። ሃቭ ኤ ናይስ ዊክንድ፣ ሃቭ ኤ ናይስ ዊክንድ፣ ኤ ናይስ ዊክንድ ሚንስ መልካም ምሳ መልካም ሳምንት ወይም ጊዜ ይሆንላችሁ። ኤ ናይስ ዊክንድ ካልነ መልካም ጊዜ ወይም መልካም ሳምንት ይሆንላችሁ ማለት ነው። ከዛ ሃቭ ኤ ናይስ ሆሊዴይ፣ ሃቭ ኤ ናይስ ሆሊዴይ ይህ ማለት ደግሞ ሃቭ ኤ ናይስ ሆሊዴይ ካልነ ደግሞ መልካም በዓል ይሆንላችሁ። የትንሣኤ በዓል ሊሆን ይችላል፣ የማንኛውም በዓል እንግዲህ ክርስቲያን በየእምነቱ የተለያየ በዓል ያከብራል። ያንን በዓል መልካም ምኞታችን ስንገልጽ ምን እንላለን? ሃቭ ኤ ናይስ ሆሊዴይ፣ ሃቭ ኤ ናይስ ሆሊዴይ መልካም በዓል ይሁንላችሁ። እዚህ ጋር ደግሞ እንደምታዩት ምንድን ነው የሚለው? ሃቭ ኤ ናይስ ትሪፕ፣ ሃቭ ኤ ናይስ ትሪፕ፣ ሃቭ ኤ ናይስ ትሪፕ መልካም ሽርሽር፣ መልካም ሽርሽር መልካም መዝናናት ይሆንላችሁ ማለት ነው። ሃቭ ኤ ናይስ ፍላይት፣ ሃቭ ኤ ናይስ ፍላይት ይህ ማለት ደግሞ መልካም በረራ። አብዛኞቻችን በፕሌን ምን ሄድ ከሆነ ለምሳሌ የሆነን ሰው ለመሸኘት በፕሌን እየሄደ ነው። እሱንን ለመሸኘት እንግሊዝኛ ነው ማውራት የሚችለው፣ ነገር ግን አማርኛ ማውራት ስለማይችል ይህንን ሰው ለመሸኘት ስንፈልግ ምን እንለዋለን? ሃቭ ኤ ናይስ ፍላይት፣ ሃቭ ኤ ናይስ ፍላይት መልካም በረራ ይሁንልህ ወይም ይሁንልሽ እያልን መልካም ምኞታችን በዚህ መልኩ በአጭሩ እንደዚህ እያደረግን መግለጽ እንችላለን ማለት ነው። ሌሎችንም እንደዚህ አጫጭር አረፍተ ነገሮችን በእንግሊዝኛ እንዲሁም በአማርኛ ትርጉማቸውንና አማርኛ በእንግሊዝኛ መማር የምትፈልጉ እንዲሁም ቃላትንም እያንዳንዱን እያስተማርን ነው የምንገኘው።
ማንኛውም እነዚህን ቀለል አድርጎ በአጭር ጊዜ ብቻ መማር መለወጥ የሚፈልግ ካለ በቀጥታ ደውሉልን፣ አናግሩን። በአጭር ጊዜ ብቻ እንድትለወጡ እንድትጽፉ እንድታነቡ እናደርጋለን ማለት ነው። ከዚህ በተጨማሪ በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወል ሊሆን ይችላል፣ በኢሞ ሊሆን ይችላል፣ በዋትሳፕ፣ በቴሌግራም አሊያም ደግሞ ቲክቶክም አለ፣ ሊንክ ያስቀመጥነው አለ። ሊንኩን በመጫን ወደ ግሩፕም ስለሚቀላቅላችሁ የቴሌግራም ግሩፕ አለ። እሱ የማይቀላቅላችሁ ሆነ ቀጥታ በመደወል ወደ ግሩፑ እንድትቀላቀሉ ጥያቄ ማቅረብ ይጠበቅባችኋል ማለት ነው። በአጭሩ አማርኛን፣ እንግሊዘኛን ቀለል አድርገን በአጭር ጊዜ እናነባለን፣ እንጽፋለን። እናንተም ተቀላቀሉን። የትናንቱን የጨለማ ዘመን አልፈን ወደ ብርሃን እንጓዝ። የትናንቱን ያሳለፍነው መጥፎ ህይወት አሳልፈን ዛሬ ደግሞ ይህ እድል ከገጠመን ይህ ቪዲዮ ቀጥታ ከደረሰን እናንተ ተምራችሁ ተለውጣችሁ ከሰው እኩል መሆን እንዳለባችሁ ራሳችሁን በመጠየቅ ጥያቄያችሁን ደግሞ ወደ ተግባር በመቀየር ማንኛውንም የምትፈልጉትን ነገር ማድረግ ይጠበቅባችኋል ማለት ነው። ማንበብ መጻፍ ማለት ደግሞ ትልቅነት፣ መለወጥ፣ ማሰብ፣ ማስተዋልም ስለሆነ ይህንን ደግሞ እናንተም እንደ ጥያቄ ለራሳችሁ አስቀምጣችሁ ተለውጣችሁ አንብባችሁ ለማየት ያብቃኑላችንም። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ደግሞ እናንተ ላይክ እና ሼር ሰብስክራይብ እያደረጋችሁ ለሌሎች አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። እንደምታዩት ይህ ቻናል ገና አዲስ ቻናል ነው። ለሌሎች ተደራሽነት መሆን ያስፈልገዋል። ለሌሎች ብዙ መማርና መጻፍ ማንበብ ለተቸገሩ እህት ወንድሞቻችን ደርሶ ሌሎችም እንደኛ አንብበው ጽፈው ከኛ በላይ እንዲሆኑ እንመኛለን ማለት ነው። እናንተም ይሄ መልካም ትብብራችሁ እንዳይለየኝ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ በድጋሚ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።